እሺ ምንም ነገር የምዋሸው ነገር የለም። እስካሁን ነገ ሄድና አጣርተህ ያለውን ነገር ለመብረቁ ንገረው። ራስህ ሁለት አንተ የእሷ ካለብህ የእሷንም ያውጣላት፣ ምንም ከሌለብህ ደግሞ ያንተን ያውጣልክ። እሺ እንደዛ አደርጋለሁ። ያው ፖሊሶች የሚጠይቁትን ጥያቄ መመለስ ግዴታ ስለሆነ እሺ። ያ ሰማያዊ ድምፅ ይሰማል። ሙሉ ሰው በልጅቷ ተናደባት አይደል? መብረቁ ምንም አልተናደድኩም። ልጅቷ እኮ ታሳዝናለች። እያለቀሰች እኮ ነው በይፋ እኮ መብረቁ። ታዲያ እኮ አንተ በግ እያስፈራራት ነው። አላስፈራራሁም እኮ አላስፈራራት። እንግዲያውስ ይኸውልህ ወንድሟ ነው። እሺ ወንድሟ ነው የተናደደባት። እሱም ቅድም በቀላሉ አንላቀቅ ምናምን ሲል ነበረ። ኖ እንደዛ አይደለም እኮ መብረቁ። የሚገርም ነገር ጉዳዩን እኮ እናንተ ይዛችሁታል እኮ። አሁን እኮ ውጤቱ ጥሩ የሚሆን መጥፎ የሚሆን እኮ ከእናንተ የሚያመልጥ ነገር የለም። ግን አንዳንድ ዛ ከሆነ ባልዋልክበት የሆነ ነገር ሲላጠፍብህ ሰው ነህና ስጋ አልባሽ ነህና ስሜት የማትሆንበት ምክንያት የለም። ያውም ራሴን አረጋግጬ ነው ያለሁት፣ እያየህ ነው። ግን ሜቢ ደግሞ አንዳንድ ጊዜ ለዚህ ነገር እሷ ብቻ አይደለች። ለዚህ ነገር ተጠያቂ አሁን አንተን የምታናድደው እሷ ብቻ አይደለች። አይዲን የላከው ሰው ነው። በይበልጥ ያንተ ጠላት አይዲን የላከው ሰው ነው። አይዲን ልኮ 1.5 ሚሊዮን ብር የበላት ነው ያንተ ትልቁ ጠላት እሷ አይደለችም። እሷማ ብሩን ከመክፈሏ በፊት በመላ ረጋግጥ ካለ አይዲ ላከልሽ ስትለው ያንተን አይዲ ላከላት። እዚህ ልጅ አይዱ መቼም የሰው አይዲ ብላ ሲልክላት አመነችው፣ ብሩን ከፈለች። ይሄ እሷ ጥፋት ነው? ጥፋት ነው። ግን ያንተን አይዲ እየላከ የሚበላው ዋናው ጠላት። ያንን ጠላት ለመያዝ እንተባበር ነው እያልን ያለ ነው። በስልክ ቁጥሩ ለማውጣት እንሞክራለን፣ እንተባበራለን። ግን አንተ ሄደህ ራስህን ለማጥራት ፖሊስ ጣቢያ ስትሄድ እሷን አደጋ ላይ የሚጥላት ከሆነ እዛ ላይ በደንብ እንትን አስበውበት። እሺ ምክንያቱም ይቺ ልጅ ብሩን ተበልታለች። 100% ነው እርግጠኛ ነኝ የተበላች ብሩን። የምታዩት አነጋገሯ ራሱ አንዴ እዚህ አንዴ እዛ የምትረገጠው ጨልላ ነው። 8 ወር ነው ስታለቅስ የነበረው። እያያቸዋት ነው። አንዴ ማርያም ትላለች፣ አንዴ ወላሂ ትላለች። ግራ ገብቷታል። አንዳንድ ሰው ሚዲያ የመጀመሪያው ጊዜ ሲሆን እንደዚህ ይፈራል። ሌላኛው ደግሞ ገንዘቡን ስለተበላች ስሜቷ አላት። በነገራችን ላይ ሁለቱን አጠላልፌ ሳገናኛቸውና ሁሌ ሳወራቸው በግሩፕ ከጀርባ ደግሞ የሚያስፈራሯታል። እነዚህ ገንዘቡን የከፈሏት ልጆች እያስፈራሯት ነው። ቢያንስ የልጆቹን ገንዘብ እሺ ትበላም ያለን ትበላ ክፈል ነው ነበር። እኔ ቀብድም ክፈላት ብዬው ነበር። በአጠቃላይ ከቢሮ አውጥቼ ተስማምተን የቢሮ ሰራተኞች በአንድ ሆነን ተመካክረን የመንግስት ገንዘብ ስለሆነ በአንድ ላይ ነው የምንመልሰው፣ 1 ወር ጊዜ ስጡ ብሎ ያችን 1 ወር ሰጠነው ማለት ነው። እስከዛ ድረስ ግን ልጅቷ እየደወሉ ሲያስፈራሯት ነበር። እዛ ብሩን የከፈሉት ይቺ ልጅ እንደዚህ ጨለላ የምታያት ከጀርባ ደግሞ የሚጨቀጭቋት ስላሉ ነው። አንቺ ነሽ የበላሽ እያሉ ማለት ነው። ገብቶሃል አይደለ? አሁን ምንድነው የምናደርገው? ድጋሜ እሷ ላይ ሌላ ችግር የሚደርስ ከሆነ ራስን ለማጥራት ስትሄድ በሌላ መንገድ ሞክር። የኢትዮጵያን አካውንትም ቼክ ታስደርግ። አይ እሷ ላይ ምንም ነገር አይደርስም ካልክ ደግሞ በዚህ ቁጥሩ ሰጥተህ በዚህ ቁጥር የኔን አይዲ እየላከ ብር ከኢትዮጵያውያን ስደተኞች ላይ የሚያጭበረብር አለና ይሄ ግለሰብ ማን እንደሆነ እንዲታወቅልኝ ፈልጌ ነው በል። አንዳንድ የድምፅ መረጃዎችን በሙሉ ልክልሃለሁ። እሱ ሲላቸው የነበሩ ይሄ ግለሰብ ነው፣ በኢትዮጵያ አካውንት ነው ብር የሚያስልካቸው። እሱ የሚኖረው ግን እዚህ ዱባይ ነው ብለህ ጠቁመህ ራስን ማጥራት የምችል ከሆነ ሞክር። አይ የግዴታ ይሄን ስል ሌላ ይሄ በገንዘብ የተበላ ሰው መረጃ አምጣ ብለው የሚያስገድዱ ከሆነ ይቺ ልጅ ልጠራት ነው ማለት ነው ግዴታ። ይቺ ልጅ አሰልፈልሰራት ነው። ግሩፕ ላይ እኮ ቅድም መጀመሪያ ላይ ግሩፕ ላይ ለስራ አይዲውን እየለቀቀ ስለነበረ እንደዚህ ይለቅ ነበረ። ከዛ ሰምቼ ነው ማለት ይችላል። ችግር የለውም። ግዴታ አይሆንም እሷን መጥራት። ስለዚህ ግሩፕ ላይ አይዲ ከለቀቀ ተጠያቂ የሚሆነው እሱ ነው። ግሩፕ ላይ አይዲ ለምን ተለቀቀ ተብሎ ይጠይቃል። እና በግሩፕ ላይ አይዲ ስለለቀኩኝ ምን ሊል ነው? ዋናው ቁም ነገር እኮ በሱ ስም ብር የበላ ሰው አለ ነው። ያ ግለሰብ ማነው? የተበላው ማለት ይጠይቃል። ግሩፕም የለኝም። ምክንያቱም የምለቀው እኔ ለደላላ ነው። ደላላው ደግሞ አንድ ግለሰብ ነው። አንድ ግለሰብ 2 ግለሰብ ሊሆን ይችላሉ። ለደላላዎቹ ለግላቸው ነው እንጂ በአንድ ግሩፕ ሆኖ 10 ሰው 20 ሰው ሆኖ በዛ መካከል የምንለዋወጥበት የአይዲ ፎቶ የለም። ልጅቷ አሁን እያለች ያለችው በዛ በግሩፕ ነው እያለች ያለችው እንጂ እኔ ልጅቷን አደጋ የሚጥል ነገር ምንም ማድረግም አልፈልግም፣ ላለማድረግም ጥረት አደርጋለሁ። ልጅቱን የማትጠየቅበት ምክንያት ካለ እናንተ ነገሩኝ። መብረው
እኔ እጄ ራሴን ማጥራት ስለምፈልግ ግን እሷ እንዲያትጠየቅ የሚያደርግ መንገድ ካለ እዚያው ላይ ነገሩ ሙሉ ሰው ምን ቅድም የተናገርከው ነገር አለ ጫታቸው ወንድም ሰዎች እሺ መልካም አንድ ነገር ልንገርህ አንድ ጊዜ ተናገርከው እስኪ አንድ ጊዜ ነገ ሀጂ ያመጣዋል መረጃውን ካልክ ምናልባት እኔ ደግሞ ዛሬ በስሜት ተከፋፍቼ ስራ ስለቀረው ሁሉንም ነገር ማወቅ ስላለባችሁ ምናልባት እሱ መረጃውን ያመጣውን ካላችሁ ነገ ወይ ስራ እንድገባ አለዛ ደግሞ በጧት ወደ ፖሊስ ጣቢያ ወንድሜ አንድ ነገር ልናገር ከባለቤትሽ ቮይስ መረጃ ካለ ብለኸኛል። ያው ከዚህ በኩል ከኔ ነው የሚያወራው። ቀጥታ ለልጆቹ እንዲያልቅላቸው ያነጋገርኩት እኔ ነኝ። ገንዘብ ግን በእምነት ያው እንደነገርኳችሁ ወደ ባለቤት የከተቱት ሌላ ግለሰብ ናቸው። እሱ ደግሞ ወደ እሱ አስተላልፏል። ያ አንድ ነገር ነው። ሚዲያ ተጠቃሚ አይደለም ስል በኮመንት ብዙ የሚያወሩ አሉ። መቼም ፍርድ ለፈጣሪ ነው ወይም ለአላህ ነው። አሁን ጨልላለኝ ለሚለው አዎ ይህ ሁሉ ብር በአንድ ሴት ጫና ማድረግ ከባድ ነው። የአረብ ሀገር ሴት ኩሽና ላይ የምትሰራ ሴት ይህ ሁሉ ጫና መፍጠር በጣም ከባድ ነው። እኔ እንጃ ለሱ ለወሰደው ምን እንደሚያደርገው አላህ እኔ አላውቅም። የእውነቱን ለመናገር አሁን ወደኋላ ትመለሽና ይቅርታል ወደኋላ ትመለሽና በሶሻል ሚዲያ ኢትዮጵያ ካለ ቤተሰቦች ጋር በዱባይ ቁጥር ኮንታክት አድርጓል አላረገም? ቮይስ አለኝ። ያው ቮይስ ጓደኛው እሱን ላኪለት። እሱ ለሙሉ ሰው ወይ ለሙሉ ሰው ላኪ ወይ ለመብረቁ ላኪ ወይ ለመብረቁ ወይ ለሙሉ ሰው ላኪና እሱን እዛ እንዲያሳይ በቃ ነገርኩሽ። እሱን እንዲያሳይ ሰው እዛ ሲጠየቅ ምንድነው ማስረጃ ሲባል
እንዲያሳይ እዚህ ባለው በዱባይ ቁጥር ኮንታክት ኢትዮጵያ ያደርጋል። የሚልከው ደግሞ የኔን አይዲ ነው እንዲል እሷን ቀሪ ያስገባል። ይኸው ወንድሜ ስሙ በሱ 50 ሺህ ብር ያስገባል። ልጅ አለች አይደለ? የእሷ ልጅዋን አውጥቻለሁ። አሁን ትኬት እያስተካከልኩኝ ነው ያለሁት። ኦልሬዲ ከነገ ጀምሮ ትኬት እየቆረጥኩ ነው። ገባ እያስተካከልኩ የሚሄደው እና የእሷን ቀሪ ያስገባል። እሺ ትኬቷም ወጥቷል። ቪዛዋ ወጥቷል። ኦልሬዲ ቪዛዋ በቃ ለመብረቁ ላኪለት። እነሱ ተርጅማን አላቸው እኮ ችግር የለውም። ያለውን ነገር እንድታውቁ ወይ ለባለቤት የላከውን ድምጽ ማለት ነው። እኔ እውነት ሊበሩ እውነት እኮ እንጀራ ሊጨመሩ ነው ብዬ ብዙ ሰው በትምህርት በምን ወድቆ እንጀራ ብዙ ልምጣ ብሎ እድሉን ያጣለ ያንን ለመተባበር እንጂ ደላላውኝ አይደለም። ይኸው እያንዳንዱ ቮይስ አለ እልክላችኋለሁ። እኔ ማንም ይምጣ እልካለሁ። ምንም ችግር የለም። እውነት ይውጣ እንጂ ሀቅ ይውጣ እንጂ እኔ የትም ሆነ የትም ምንም ችግር የለብኝም። ይኸው እልክለታለሁ ለሱ ለመብረቁ። እሺ ባለቤትሽና ይሄ አሁን የበላው ደላላ ብሩን በላኝ የምትይኝ ደላላ ሀታ በባለቤት ስም የገባ ሪሲትን ራሱ ሲከራከር ነበር። ይሄ በባሏ ስም የገባ ነው፣ ወደ እኔ የመጣ አይደለም፣ ይሄ ወደ ወንድሟ ተልኮ ወደ ባሏ የተላከ ነው እያለ ሲከራከር ነበር ልጁ። እና ባለቤትሽ አሁን መቅረብ ይችላል። ባለቤትሽ እንደምን ታቀርብልሽ ትችላለች። የዛሬ ሳይሆን ሌላ ጊዜ አይሰማም ልብሴ ይሰማሻል? ናት እቺ ልጅ በነገራችን ላይ በውስጥ ልታጨልለኝ ትንሽ ቀርታ ነበር። ወላሂ ነው የምላችሁ። ዝም ብላ ላይ በላይ ነው የምትጽፈው፣ ላይ በላይ ነው ሪከርድ የምታደርገው፣ ትደውላለች። በቃ እኔ ደግሞ አልወድም፣ አንዴ ነው ወሬ የምወደው። በቃ አይምሮዬ በጣም ተበላሽቶ ነበር በዚች ልጅ ምክንያት። እሺ ቶጣ፣ ለማንኛውም ወንድሜ ሙሉ ሰው ቅድም ምን እያልክ ነበር መሰለኝ? ኔትወርክ ያስወጣኝ። እኔ በግሩፕ መታወቂያ ልክ ያላቅም ከላኩ ራሱ ለአንድ ወይ ለሁለት ደላላ ነው የምልከው ብለሃል። ይሄ ልጅ ከላክለት ደላላ ከሁለቱ አንዱ ነው የሚሆነው። ገብቷል አለ። ይህ ደላላ አንተ ስራ አፈላልግልኝ ብለህ አይዘህ ልከህለት፣ እሱ ግን ህዝብ እያጭበረበረ ነው ያለው እና ይሄ ነገር በተለይ ወንድሜ አንደኛ ተበልተው በአንተ አይዲ ተሸውደው ተበልተው የሚያለቅሱ ሰዎች እንዳይኖርብሃል። አንተ አይደለም የምትበላው ብሩን፣ ግን በአንተ አይዲ ነው የሚጭበረበሩት። ሁለተኛ ይሄ ግለሰብ ቀላል የማይባል ገንዘብ በአንተ አይዲ እያጭበረበረ ነው እና ከዛ ከላክላቸው ወይ አንዱ ሁለት ከሆኑ ከሁለቱ፣ ሶስት ከሆኑ ከሶስቱ ስልክ ቁጥራቸውን አፈላልገህ ተከታትለህ ማንኛው ደላላ እንደሆነ በአንተ አይዲ የሚያጭበረብረው ለማወቅ ሞክር። እንደዛ ለማድረግ ሞክር። እኔ በአንተ ቦታ ብሆን በዚህ ሰዓት የሚሰማኝ ስሜት አስበው። በእኔ መታወቂያ በእኔ ስም ሰው ሲዘርፍ አስብ። እችን ተዋጣጥቆባት እንኳን እቺ እኔ እኮ በአንተ ላይ ቪዲዮ ሰርቻለሁ። ይህ ልጅ እንደዚህ አይነት አጭበርባሪ ነው ብዬ በሁለተኛ ቪዲዮ ባለቅም ልጁ በጣም ሚዲያ ሲፈራ ስለነበር እና ሲያወራኝ ሚዲያ ላይ አትወጣ ሲለምነኝ ስለነበር በድምፄ ከተናግሬ ቪዲዮ ሰርቼ ክፉ እስከማደርገው ለእሱ ማስፈራሪያ ይሆን ዘንድ ብዬ ዝም ብዬ ጽፌ ነው ፖስት ያደረጉት። ከዛ ማታ በጣም ደከመኝ፣ የሶስት ቀን እንቅልፍ ነበረብኝ፣ ተኛው። ላይ ብልገባ አልቻልኩም ደክሞኝ ስለነበር እና ምንድነው ልጁ ያንተን አይዲ ስራ ፈልግልኝ ብለህ ልከህለት በአንተ ስም ሲበላ ምን ይሰማሃል? እቺ ብቻ አለችም ሌላ 800 ሺህ ብር አለ የተበላች። ግን ከዚች የተለየ መረጃ ስለሌላት በአገርባትም ይኸው ስራ ፈተን ልጆች ጋር የምናድረው ነገ ኢንሻአላህ በዛ በሁለቱ ቁጥር ፎቶ ወጥቶ እንዲመጣልኝ እሞክራለሁ። አይዲ አንተ ደግሞ በቻልከው መጠን ለማን እንደላክ አስታውስ። እሺ ወንድሜ ለማስታወስ እሞክራለሁኝ። ያው አንድ ሰው ወይም ሁለት ሰው ያልኩህ ለአንድ ግለሰብ ለማለት ያክል ነው። መቼም ግሩፕ የምንለው 3 እና ከዛም በላይ ለሆነ ሰው በአንድ በሚያወራበት ቻት ላይ ነው ግሩፕ የምንለው። ግን በየተራ ነው ሰዎቹ ደላላዎቹ። መቼም ዱባይ ላይ ታውቃለህ፣ አንደኛው ስራ አለ ይላል፣ አንደኛው የለም ይላል። ለዛ ትልካለህ። ግን አይዲ ኦሪጂናሉ የታንጀብል የሆነ አይዲ እጅ ላይ እስካለ ድረስ ምንም ይመጣል ብለን አናስብም። ያው መቼም ስራ ፈላጊ ስትሆን ታውቀዋለህ፣ ስራው ነው የሚታይ እንጂ ሌላ ወንጀል አለ ብላ አታስብ። ምክንያቱም ይሄ ዱባይ ህጉ ከባድ ስለሆነ ዱባይ ላይ ፖሊስ ላይ ቀልድ ስለሌለ ማለት ነው። ስለዚህ ችግር የለም። እኔም ለመሞከር ማለት ጉዳዩን ለማጣራት ሞክራለሁ። ለማን እንደላኩኝ ዋትሳፑ ያን ያህል አዲስ ስላልሆነ የቆየ ስለሆነ ከአስከፈ ዋትሳፕ ዝርዝር ገብቼ ቸክ አደርጋለሁኝ።
እኔም እንደገና ደግሞ ነገ ሀጂ መረጃውን በቅርብ ሰዓት ካመጣውና እዚያው ላይ ካለቀልም ጥሩ፣ ካላለቀም ደግሞ ራሴ ማጥራት ስለምፈልግ የእሷም ሀቋ እንደወጣላትም ከጎኗ መሰለፍም ስለምፈልግ ፖሊስ ጣቢያ መሄዳችን አይቀርም። በጋራ እናንተ መረጃውን የምትከታተሉት ይሆናል። መረጃ የጋራችን ነው የሚሆነው ወንድም እና ስሜቱ ምንም በቃ ቃላት የለኝም። ትናንትና ጓደኞች ናቸው ደውለው ነገሩኝ። የሚገርምህ እውነታውን ስነግርህ ጓደኞች ራሱ ከዱባይ ያሉት አይደሉም፣ ከኢትዮጵያ ያሉት ጓደኞች ናቸው ደውለው ነገሩኝ። ከኢትዮጵያ ያሉት ጓደኞች ምንድን ነው መብረቁ ቤት ላይ ምንድን ነው የተፖሰትከው ብለው ምን ሆኜ የተፖሰትኩ ስላቸው ቪዲዮውን ራሱ ገብቼ እስከማይቸኩዬ ላኩልኝ ያልኳቸው በዋትሳፕ ላከልኝ። በዋትሳፕ ቪዲዮውን አይቼ ስሜን ራሱ ሙሉ የምትለውን እያንዳንዱ ፊደል ማንበብ ጀመርኩኝ። አስበው እስኪ ሰው በሌለበት እንደዚህ አይነት ድርጊት ሲፈጸም ምን ያህል ስሜት እንደሆነ ቃላት የለኝም። ምንም የቋንቋ ትከሻ አይችለው የለ መግለጽ። ነገር ግን ችግር የለም ወጥቷል። አሁን አንተ ይዘዋል ጉዳዩን። በጋራ ያለውን ነገር መረጃ ሸር እንደራረጋለን፣ እንሄዳለን፣ እናጠራለን። ችግር የለም። እኔ እሷ ለችግር የሚሰጥ ነገር ምንም ነገር አላደርግም። ሁላችንም ለስራ እንደመጣ እናውቀዋለን። ሀገራችን ላይ ምን አይነት ችግር እንዳለ እናውቃለን። ሁሉም ሰው ከዚህ ሊወጣ ነው ሲባል ማረሚያ ቤት እንደሚገባ ነው የሚያስበው። እውነት ለመናገር ሁሉም ሰው እንደዛ ነው። ይሄ ወደ ሌላ እንዳትወስዱት እንጂ እንደዛ ነው ስሜቱ። ግን ያ ነው እያልኩ አይደለም። ግን አንድ ሰው ደግሞ ሀቁን ለማውጣት የትም ቢሆን ይገባል፣ ጉድጓድም ቢሆን ይገባል ሀቁን ለማውጣት። እኔ ደግሞ ያን ከማድረግ ወደ ኋላ አልልም። ነገ በጧት የሚያመጣልን ከሆነ ኦኬ፣ ካልሆነ ደግሞ ምናልባት ደግሞ ካልሰራ መኖር ስለማትችል እዚህ ሀገር ዛሬ በስሜት ቀርቻለሁኝ። እንደ ፈጣሪ ፍቃድ ነው። አንተም ቪዲዮውን አንስተዋል፣ እዚህ ላይም ተወያይተናል፣ አውርተናል። ሁላችሁንም ፈጣሪ ባርካችሁ። ጊዜያችሁን ተሻምተናል፣ ጊዜያችሁን በልተናል። ግዴታ እውነትን ማውጣት ስላለብን እውነት ማለት ስላለብን ነው። አንድ ሰው ማርያምን ስላለ አንድ ሰው ወላሂን ስላለ ብቻ አይደለም የምናምነው። ህግ ሌላ ጥያቄ ነው። ሃይማኖታዊ መሀላ ደግሞ ሌላ ጥያቄ ነው። ሃይማኖታዊ መሀላ ሃይማኖት ላለውና ሃይማኖት ለሚያውቅ ሰው ብቻ ነው የሚሆነው። ከዛ ውጭ አሁን በቅርቡ ማርያምን እመቤቴን ወላሂን እያልን ሁላችንም የምንቀበለው ገንዘብ ያን ያህል እውነተኛነታችንን የሚመሰክርና ትክክለኛ ሰውነታችንን የሚያሳይ አይደለም። ታውቁታላችሁ። እናንተም የዱባይን ህግ ታውቁታላችሁ። እናንተ ትልልቅ ፎሎወር ያላችሁ ትልልቅ ሚዲያ ያላችሁ ሰዎች ናቸው። ትልልቅ ሰዎች ናቸው ሁላችሁ። በህይወቴ ቲክቶክ ነው አይተህ ከሆነ ፕሮፋይል ላይ ገብተህ የመጀመሪያ ቪዲዮ ነው የሰራው። ቲክቶክ ላይ አልወድም። ለምንድን ነው የማልወደው? ራሴን በላይክ እና በኮሜንት ለክቼ መኖር አልፈልግም። 1000 ላይክ ካለኝ 1000 ሰፖርተር አለ ብዬ እኔ ራሴን ኤግዛጁሬት ማድረግ ስለማልፈልግ ማለት ነው። እንደዛ ስለ ግን ቪዲዮ ፈርቼ አይደለም፣ ቲክቶክ ላይ መግባት ፈርቼ አይደለም። እገባለሁ። እናንተና ያለው የነሙኒትና ያለው የናይባና ያለው በተመሳሳይ የሁሉንም ያለው ካየው በኋላ ግን የሚጠቅመኝ ነው ስጅ እንደ መረጃ ተጠቅሜበት ነው የምወጣው እንጂ ራሴን ቪዲዮ ላይ እንደ ማንኛውም ሰው እየጨፈርኩ ወይም እንደ ማንኛውም ሰው ማንንም እየፖስት ኤኒ ፖለቲካል ወይም ሌላ ኢሹ ፖስት ማድረግ አልፈልግም። እንደዛ በፈራ ኑሮ አሁን አልገባም ነበር። ይህን ድርጊት በፈጸም ኑሮ ለምን በቪዲዮ መምጣት አስፈለገኝ? ያንን ብር ካገኘው ምን አስቀመጠኝ እዚህ ሀገር? አስበው እስኪ። ሐራም ነው፣ የሰው ገንዘብ ሐራም ነው። በላባችን ሰርተን ራሱ እያለፈ አይደለም፣ እየተጠራቀመ አይደለም። በላባችን ሰርተን መልሰን ነው እየከፈልን ያለው እዚሁ ሀገር በአንድም በሌላም ምክንያት። ስለዚህ አበዛውባችሁ፣ ይቅርታ ሁላችሁም። የተረፈው ጊዜያችሁን በአግባቡ ተጠቀሙ። ይበቃኛል ብዬ አስባለሁ። ሌላ ጥያቄ ያላችሁ እቀበላለሁ። መብረቁ እዚህ ጋር እንዳሳብ አለኝ እኔ ስለ እህታችን መበላት እኔ በጣም አዝናለሁ። እህታችን እጅ ምን ያህል ዋጋ እንደምትከፍል ይሄ ብር ካልተመለሰላቸው እንግዲህ እናውቃለን ሁላችንም እንዴት እንደምናምጠው ብሩን እና እኔ አንድ ጥያቄ ለእሷ ያለኝ ይሄንን ብር ሰጥቷል ባሏን ለምንድን ነው እዚህ ሚዲያ ላይ ማቅረብ የፈራችሁ? ቢያንስ ሚዲያ ተጠቃሚ ካልሆነ ደውላ እንኳን ቢያንስ ያለውን ነገር አስረዳቸው ብላ በስልክ ቮይስ ማሰማት ትችል ነበረ በድምጽ። ሲቀጥል ደግሞ ማለት ነው ለሙሉ ሰው አንተ የሰጣቸው ሰዎች አይዲ ቢያንስ ስልክ ተለዋውጠሃል ማለት ድምጽ ተለዋውጠሃል፣ ላክልን ስራ እንፈልግልሃለን ምናምን ብለው ከሆነ አሁን መብረቁ ያሰማንን ድምጽ ለምን አታመሳስለውም? የቅርብ ጓደኛ ከሆነ ሜቢ እንደዛ ለምን አታደርግም?
ሲቀጥል ለእሷ ደግሞ ጥያቄ ያለኝ መብረቁ፣ እነዚህ ከምትልካቸው ሰዎች መሀል አንድ ሁለት ሰው ለምንድን ነው ገስት ላይ አስገብተህ አንተ ለምን አትጠይቃቸውም? እናንተ የምትመጡት እሷ የምትከፍሏት ኮሚሽን አለ ምናምን ብለህ ደላላ ለመሆኗን አንተ እኮ ማጣራት ትችል ነበረ። ገብቶሃል አይደለ? እንደዚህ ነገር እሷ ተጠቃሚ ካልሆነች ይሄን ያህል ሰው ዋጋ መክፈል መጀመሪያ ለምን አስፈልጋት? ህገወጥ ደላሎችን እንቃወማለን አይደል? ስለዚህ እሷ እንደዚህ ነገር የማትሰራ ከሆነ ይሄን ያህል ዋጋ ልትከፍል የተነሳችው ለእህቶቿ ኮሚሽን ሳይታሰብላት ወይም ባሏ የሚልካው ኮሚሽን ሳይታሰብለት ነው ወይ? እንዴት ይሄ ሊያደርጉ ቻሉ? እሷም ራሷ በጣም ወንጀል ውስጥ ነች እኮ በጣም መጀመሪያ እና ያለውን ነገር በእንደዚህ ብናጠራው እና ድምፁ ለወጡ ቮይሱ ቢያመሳስለው ሙሉ ሰው ድምፁ ቢያመሳስለው ይቅረብ ሲል እንዳለች ሳውራቸው በግሩፕ ደላላ ነች ሲላት ነበረ። ያ አብረው እንደሚሰሩ የኮሚሽን አብረው እንደሚያገኙ ለማረጋገጥ አንቺ ራስሽ እኮ ደላላ እኮ ነሽ ባልሽ ደላላ እኮ ነው ምናምን ሲላት፣ ከዛ ይሰዳደባሉ። ለማስቆም ሞክራለሁ። ዋናው ቁም ነገሩ ልጁ ምን አለመሰላችሁ? ያው ብሩን በእርግጥ ተቀብያታለሁ ነው ያሉ። ብሩን ተቀብያታለሁ ብሎ አምኗል። ግን ብሩን ልቀበላት እንጂ ብሩ ወደ እኔ እጅ አልመጣም። ኤጀንሲ ስለምሰራ እዛው ቢሮ ውስጥ ነው ያለው። ይምጡ ካለች 20 ቀን ትጠብቀኝ፣ አይ ልጆቹን አልፈልግም ካለች ብሯን ለመመለስ 1 ወር ትጠብቀኝ፣ 2 ወር ትጠብቀኝ፣ 60 ቀን ብቻ ትጠብቀኝ አለ። እኔ ደግሞ 60 ቀን ብሎ ሲደመድም በ60 ቀን ውስጥ ሊወጣ ይችላል ወይም ደግሞ የሆነ ሊያደርገው የፈለገ ነገር አለ ብዬ ቀን ቀነስኩበት አውቄ ማለት ነው። ቀን ስቀንስበትም አመነ። አንቺ ምን ትያለሽ ስላት ደግሞ እሷም ጭራሽ ቀነሰችበት፣ በ1 ወር አመነ። ሌላው 400 ሺህ ብር 300 ሺህ ብር ሪሲት አልነበራትም። 300 ሺህ ብሩን ካደ። ሪሲት የታለች ብሎ ካዳት። ከዛ 300 ሺህ ብር እንደዚያ በእንትና ገብቶ በቃ ወደ ሚዲያ ስል አይ በሚዲያ ከምንወጣ በቃ 300 ሺህ ብሩን እከፍላታለሁ አለ። ልጁ እንደማይከፍላት እዛ ላይ ምልክቱ ምንድነው? 300 ሺህ ብርን ዝም ብሎ በቃ ሪሲት ባይኖራትም ችግር የለውም አለ። ያለው አማራጭ ልጁን መጠበቅ ነበረ። አሁን ልጁ ትላንትና የሚከፍልበትን ቀን ጠብቆ ስልኩን ዘጋ ማለት ነው። አለኔ እንደዚህ ብሎ ጻፈልኝ፣ አንተ ቅር እንዳይልህ ወደ ህግ ሊሄድ ወይ ሄድ ያልኩት፣ ወደ ህግ ሄድ ያልኩት በህግ እንዲያስፈልግ ነበር እሱ። ከዛም ፎቶ መለጠፌንም ፎቶ መለጠፉንም እንደ ማስረጃ አቀርባለሁ አለ። የትኛውን ፎቶ? አሁን ይሄኔ አይደለም የሚለውን ይሄን ፎቶ ስለጥፍ እንደ ማስረጃ እሱንም አቀርባለሁ አለ። ፎቶ የተለጠፈ አለ ማለት ነው። ተናደደ። እንደፈለግኩት ምናምን ብዬ ዳታ ዝግቼ አጥፍቼ ተኛሁ ማለት ነው። እሱ አደላላ አሁን ይሄ ግለሰብ እሱ ብቻ እሷ ብቻ እንዳልሆነ ማለት ይሄ የሚያጭበረብረው ግለሰብ በዚህ ልጅ ክፍሉ ምክንያቱም በዚህ ልጅ ፎቶ እንደሚጠቀም እየሰማቸው ነው። ቢያንስ ሰው ተከታተሉታል። ይሄ ላይቭ በቁጥር ማወቅ እንችላለን። 64,700 ሰው ተከታተሉታል። ከ64,700 ሰው መካከል በዚህ ልጅ ፎቶ የውሸት ደላሎችና ሐዋላዎች እንደሚያጭበረብሩ እዚህ ጋር ግንዛቤ መውሰድ አለባቸው፣ መጠንቀቅ ነው። ምክንያቱም ይሄ ልጅ ስራዬ ካምፓኒ ቀን ሰራተኛ ነኝ እያለ ነው። በዚህ ልጅ ፎቶ ግን ቢያንስ እኔ ጋር 2 ሰው ተበልታችኋል ከዚህ ልጅ ጋር። ስለዚህ ያ ነገር እንዴት ነው የሚቆመው? ወንድማችን ቫይራል ከሆነ ቪዲዮ በዚህ አይዲ በዚህ ፎቶ የምትበሉ ልጆች ካላችሁ ደላላንን እያላችሁ እኔ የቀን ሰራተኛ ነኝ ብለህ መልዕክት አስተላልፍላቸው። እያደገ መጥቶ እንደ ወልደ ጊዮርጊስ እና እንደ ፍራኦል ኢቴቻ የደሃ ልጆች አይበዝበዙ። ቀላል ገንዘብ አይደለም። 1.5 ሚሊዮን ብር ይቺ ልጅ ታማ ነበረ። በመናገር ይሄ ነገር እንዳይደርስ ተጠንቀቁ። ብሩን እንትን ያሉኝ ብለሽ እስኪ 1 2 3 ሰው ለሰው ታማኝነትሽን እስኪ ግለጪ። አምጫች ያው ዋትስአፕ እህቴ አንድ ነገር ልንገርሽ። አሁን ሊመጣ ተደብቆ ያለው ልጅ አለ። ያው በድምጽ ገብቶ ያወራቸዋል። ኤርፖርት ላይ እንደተመለሰ ካነሱልን ማለት ነው። ካርድ የለኝም መደወል አልችልም ከይቅርታ ጋር። ያው ካርድ ጠይቃል ኢትዮጵያ ቀጥታ ለማውራት። የሚዲያ ሰው አይደለም እሱም ደላላ አይደለም ብያቸዋለሁ። አንዱ ያጎቴ ልጅ ናት። አሁን ቤተሰብ አባት እናት እንኳን ኧረ ለልጅ ውሰጃት እንደዚህ ይላሉ። እኔ አቅም የለኝም መዳም አይደለሁም መርጬ ማምጣት አልችልም። ውሰጂ ሲሉ መቼም አገናኝታችሁ እንዲመጡ ነው የምትፈልጉት። ሰው ከእንጀራው እንዲጨመር እንጂ
አገር ላይ ኢትዮጵያ ላይ ትምህርት ውጤት ቀርቶበት ምን ብሎ ሰው ዝጎ እንዲቀር አትፈልጉ። እኔ ደላላም አይደለሁም ባለቤቴም ደላላ አይደለም። እኔ ሰውን በቅንነት ሁለት አንዱ የባለቤቴ ወንድም ነው፣ አንዱ ያጎቴ ልጅ ነው። እየነገርኳቸው ከየት መጡ ላላችሁ ሌሎቹ ደግሞ የሰፈር ልጆች ካልሆነ ሚዲያ ላይ ይምጣና ሀቁ ይውጣለት ይልሽ። ውዴ አንቺን በሚዲያ ቪዲዮ ከፍተሽ እኮ ወጥተሻል አይደለ? ካሜራ ከፍተሽ እነሙ